ሰላም እንዴት ናችሁ? ዛሬ የመጣሁት እንግዲህ እነዚህ አራት ነገሮችን አምናችሁ እንዳትቀበሉ ልነግራችሁ ነውና ተከታተሉኝ። በተለይ የአራተኛው በጣም ያስፈልጋችኋል። አንደኛው ሰው ፊት ሲነሳችሁ፣ ሰው ሲገፋችሁ እንዳትጨነቁ፣ አምናችሁ እንዳትቀበሉ፣ የበታችነት ስሜት እንዳይሰማችሁ፣ ይልቁንም እየሰራችሁ እየተለወጣችሁ ብዙ አማራጭ እንዳላችሁ ማሳየት አለባችሁ። አንድ ሰው ብቻ አይደለም በህይወታችሁ መኖር ያለበት። ይህ ሰው ቢገፋችሁ ሌላ ሰው እንዳለ አማራጭ እንዳላችሁ ማሳየት መቻል አለባችሁ። ሁለተኛው ሰው ሲንቃችሁ፣ ሰው ንቆ የበታችነት ስሜት እንዲሰማ ካረጋችሁ ይህንን አምናችሁ እንዳትቀበሉ። ምክንያቱም ለምን መሰላችሁ? ሰው ሚንቃችሁ ነገ ተለውጣችሁ ማየት ስለማይፈልግ። ስለዚህ እናንተ ሰውን አከኝ ሳይሆን ተለውጣችሁ ማሳየት መቻል ነው ያለባችሁና ሰውን አከኝ ብላችሁ የበታችነት ስሜት እንዳይሰማችሁ ተግታችሁ ስሩ፣ ተለወጡልኝ። ሶስተኛው ዛሬ ዝቅ ብላችሁ መስራታችሁን የሰው ፊት ማየታችሁን እንደ ትንሽነት እንደ የበታችነት እንዳታዩት። ምክንያቱም ለነገ ስኬት ዛሬ ተጠያቂ ነው። ዛሬ የምትሰሩት እያንዳንዷ ነገር ለነገ ስኬታችሁ አስፈላጊ ስለሆነች እያንዳንዷን ስራ ስሩ። ያው በነገራችን ላይ አንድ ነገር አለ። እኛ በተለምዶ የምናውቀው በሰፈራችን ላይ ተወልደን ባደግንበት ሰፈር ላይ ብቅ ብለን ለመስራት ትንሽ ይቸግረናል አውቃለሁ። እሱን ደግሞ መፍትሄው ልንገራችሁ። ምንድነው መፍትሄው? ቦታ ቀይሩ፣ ወደ ሌላ ሄዱ። ያገኛችሁትን ስራ ሳትመርጡ ብቻ እናንተ ምን አገባችሁ? ህይወታችሁን የሚለውጥ ሆነ እንጂ ፈጣሪ ጋር ማያጣላችሁ ይሁን እንጂ የትኛውንም ስራ ስሩ፣ ተለወጡ። ያኔ የትኛውም ሰው ያከብራችኋል። የትም ቦታ መኖር ትችላላችሁ። የፈለጋችሁትን ስራ መስራት ትችላላችሁ። አራተኛውና ዋናው ግን ይሄ ነው። የሆነ ነገር ለመስራት ስትሞክሩ አትችልም የሚሏችሁ ሰዎች እነዛ ሰዎች ስለማትችሉ እንዳይመስላችሁ፣ አምናችሁ እንዳትቀበሉ። እናንተ ችላችሁ ማየት ስለማይፈልጉ ነው እንጂ ስለማትችሉ እንዳልሆነ ግልጽ ነው። ስለዚህ እንደምትችሉ ሰርታችሁ አሳዩ። ቢቻል በመጀመሪያውኑ እቅዳችሁን ለማንም እንዳትናገሩ። ምናልባትም ብሏችሁና ካልቻላችሁ ያው ውድ ጓደኛዬ ነው የልብ ጓደኛዬ ነው እና አንዳንድ ነገር ብላችሁ ተናግራችሁ ያ ሰው እባክህ ይሄንን አንተ ማድረግ አትችልም ምናምን እንዲላችሁ ከሆነ በቃ ችላ በሉት። ያን ሰው ተውት። የራሳችሁን ስራ ተግታችሁ ስሩ፣ ተለወጡ። ያኔ እሱ በራሱ ያፍራል። ይመቻችሁ። ለዛሬ ያዘጋጀሁላችሁ ይሄንን ይመስል ነበር። ላይክ፣ ኮሜንት ያው ከተመቻችሁና እኔን መበራታት ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ አደራችሁን። ኮሜንት ግን እንዳትረሱ፣ ምክንያቱም ቀጣይ ለምሰራው ስራ በጣም አስፈላጊ ስለሆነ። ቴንኪው፣ አመሰግናለሁ።